የአንደኛው ጁዝ በመጨረሻው ሩብ ውስጥና የ22ኛው ጁዝ በመጀመሪያው ሩብ ውስጥ 33ኛ ሱረቱል አልአሕዛብ በመዲና የወረደች ናት። አያቶቿ 73 ናቸው። ቢስሚላሂር ረህማኒር ረሂም ባላህ ስም ፍጹም ርኅሩህ ፍጹም አዛኝ በሆነው ያ አዩሃ ነቢዩ እተቂላህ ወላ ቱጢዕ ልካፊሪነ ወልሙናፊቂነ ኢነላህ ካነ ዓሊመን ሐኪማ። አንተ ነቢይ ሆይ አላህን ፍራ፣ ማለትም በፍራቻህ ጽኑ ሁን። ከሃዲያንንና መናፍቃንን አትታዘዛቸው። የከሃዲያንን ከሸሪያ ጋር የሚጋጭ ምርጫቸውን አታስተናግድ። በማጥቃት ዛቻዎቻቸውም አትስጋ። በእርግጥ አላህ የፍጥረታቱን ባህሪ ሁሉ አዋቂ፣ ፍጥረታቱንም በማስተናበር ጥበበኛ ነውና። ወተቢዕ ማ ዩሓ ኢለይከ ሚን ረቢከ ኢነላህ ካነ ቢማ ተዕመሉነ ኸቢራ። ከጌታ አላህ ዘንድ ወደ አንተ የሚወርደውን የቁርአን ትእዛዛትን ብቻ ተከተል። የተቃዋሚዎችም አንዳንድ ምርጫና ማስፈራራት አትከተል። በእርግጥ አላህ በምትሰሩት ሥራ ውስጥ አዋቂ ነውና። ወተወከል ዐለላህ ወከፋ ቢላሂ ወኪላ። የጉዳዮችህንም መሳካት ሁሉ ለአላህ በማስረከብ በአላህ ላይ ተመካ፣ መመካትም በአላህ በቃ። ማ ጀዐለ አላሁ ሊረጁሊን ሚን ቀልበይኒ ፊ ጀውፊሂ ወማ ጀዐለ አዝዋጀኩም አላኢ ቱዛሂሩነ ሚንሁነ ኡመሃቲኩም وما جعل أدعياءكم أبناءكم ذلكم قولكم بأفواهكم والله يقول الحق وهو يهدي السبيل. الله ለአንድ ሰው በአካል ውስጥ ሁለት ልቦችን አላደረገ። እነዚያም እንደ እናቴ ነሽ በማለት ጀርባችሁን የምትሰጧቸው ሚስቶቻችሁን ከነርሱ ውስጥ እናቶቻችሁ አላደረገ። በስማቸውም የሚጠሩ የማደጎ ልጆቻችሁን እንደ አብራክ ልጆቻችሁ አላደረገ። ይህ ሁሉ በአፎቻችሁ የምትናገሩት ትርክት ብቻ ነው፣ ሐቅ አይደለም። አላህ ሐቅን ይናገራል፣ እርሱም ቀጥተኛው መንገድ ይመራል። ادعوهم لآبائهم هو أقسط عند الله فإن لم تعلموا آباءهم فإخوانكم في الدين ومواليكم وليس عليكم جناح فيما أخطأتم به ولكن ما تعمدت قلوبكم وكان الله غفورا رحيما. የማደጎ ልጆችን በአባቶቻቸው ጥሯቸው፣ እርሱም ፍትሃዊነቱ አላህ ዘንድ የላቀ ነው። የማደጎ ልጆችን አባቶቻቸውን የማታውቁ ከሆነ በሃይማኖት ወንድሞቻችሁና ዘመዶቻችሁ ናቸው። በእናንተ ላይ በተሳሳታችሁበት ነገር ወንጀል የለባችሁም። ነገር ግን ወንጀለኛ የምትሆኑት ልቦቻችሁ ባወቀው ጉዳይ ላይ ነው። አላህም መሐሪ አዛኝ ነውና። النبي أولى بالمؤمنين من أنفسهم وأزواجه أمهاتهم وأولو الأرحام بعضهم أولى ببعض في كتاب الله من المؤمنين والمهاجرين إلا أن تفعلوا إلى أوليائكم معروفا كان ذلك في الكتاب مسطورا. ነብዩ በአማኞች ላይ ከነፍሶቻቸው የበለጠ የማዘዝ መብት አለው። ሚስቶቹም ለአማኞች እናቶቻቸው ናቸው። የዝምድና ባለቤቶችም የሥጋ ዘመዳሞች በውርስ ጉዳይ በአላህ መጽሐፍ ሕግ መሰረት እርስ በርስ ከአማኞችና ስለ ኢስላም ብለው ከመካ ወደ መዲና ከተሰደዱት ስደተኞች የበለጡ ናቸው። የውርስ ንብረት ከወራሾች ውጪ ለወዳጆቻችሁ በአግባቡ ድርሻን ብታደርጉ ግን ምንም ጥፋት የለበትም። ይህም ሕግ በለውሐል መሕፉዝ ወይንም በጥብቁ ሰሌዳ መጽሐፍ ላይ ተመዝግበዋል። وإذ أخذنا من النبيين ميثاقهم ومنك ومن نوح وإبراهيم وموسى وعيسى ابن مريم وأخذنا منهم ميثاقا غليظا. አንተ ነብይ ሆይ የአላህ መልእክትን ለህዝቦቻቸው እንዲያስተላልፉ ከነቢያቶች ጋር ጥብቅ ቃል ኪዳንን እንደያዝን ካንተም ከኑህ ከኢብራሂም ከሙሳ ከመርየም ልጅ ከኢሳም የአላህ መልእክት በሐቅ ለህዝቦቻቸው እንዲያስተላልፉ በጣም የጠበቀ ቃል ኪዳንን አስያዝን። ليسأل الصادقين عن صدقهم وأعد للكافرين عذابا أليما. አላህ የእምነትን ጥሪ ለህዝቦቻቸው እንዲያስተላልፉ ነቢያቶችን ቃል ኪዳን ያስያዛቸው ሐቀኞችን ነቢያቶች ሐቀኝነታቸውን በገቡት ቃል መሰረት በአግባቡ ስለመወጣታቸው ሊጠይቃቸው ሲሆን ለከሃዲያንም አሳማሚ ቅጣት አዘጋጀ። يا أيها الذين آمنوا اذكروا نعمة الله عليكم إذ جاءتكم جنود
فأرسلنا عليهم ريحا وجنودا لم تروها وكان الله بما تعملون بصيرا እናንተ ያመናችሁ ሆይ በእናንተ ላይ የተዋለላችሁን ያላህ ጸጋ አስታውሱ በአልአህዛብ ጦርነት ላይ የጠላት ሰራዊት በመጣባችሁ ጊዜ አላህ በጠላት ጦር ላይ ድንኳናቸውን የሚነቃቅልና የማብሰያ ዕቃዎቻቸውን የሚበታተን ኃይለኛ ንፋስና የማይታያቸውን አርበድባጅ የመላእክት ሰራዊት ላከን አላህም በምትሰሩት ሥራ ላይ ተመልካች ነውና إذ جاءوكم من فوقكم ومن أسفل منكم وإذ زاغت الأبصار وبلغت القلوب الحناجر وتظنون بالله الظنونا ጠላቶቻችሁ ከላይ ከወደ ምስራቅ ከናንተ በስተግርጌ ከወደ ደቡብ ምዕራብ በኩል በሚመጡባችሁ ጊዜ እይታም በፍራቻ በትካዜ በመትቆዝምበት ጊዜ ልቦችም በድንጋጤ ወደ ጉሮሮዎች ሲደርሱ አናሸንፍም አላህም ሃይማኖትም አይረዳም ብላችሁ መጠራጠርን በአላህ ላይ ትጠራጠራላችሁ هنالك ابتلي المؤمنون وزلزلوا زلزالا شديدا በዚህም ባስጨናቂ የጠላት ከበባ ወቅት አማኞች ተፈተኑ ኃይለኛውንም መንቀጥቀጥ ተንቀጠቀጡ وإذ يقول المنافقون والذين في قلوبهم مرض ما وعدنا الله ورسوله إلا غرورا መናፍቅንና እነዚያ በልቦቻቸው በሽታ ጥርጣሬ ያለባቸው እምነታቸው የደከመባቸው የከበባው ወቅት በሚረዝምባቸው ጊዜ በመልእክተኛው የተተነበየው ድልንም በመካድ አላህና መልእክተኛው ሽንፈትን እንጂ ሌላ ድልን አልቀጠሩንም በማለት ያጉረመርማሉ وإذ قالت طائفة منهم يا أهل يثرب لا مقام لكم فارجعوا ويستأذن فريق منهم النبي يقولون إن بيوتنا عورة وما هي بعورة إن يريدون إلا فرارا እነርሱም ውስጥ የተወሰኑ ያለ ውጊያ በተራራና በምሽግ መካከል በደፈጣ ከወር በላይ መቆየቱ ሰልችቷቸው ለሰሃባዎቹ የየስሪብ ወይም የመዲና ነዋሪዎች ሆይ በዚህ ምሽግ ዙሪያ መቆያ የላችሁም ወደ ቤታችሁ ተመለሱ በሚሉበት ጊዜ ከነርሱ ውስጥ የተወሰኑት ወደ ቤታቸው ለመመለስ አቀደው ነብዩን በማስፈቀድ ቤታችን ለጠላት ክፍት ነው ወደ ከተማ እንመለስ ይላሉ ቤታቸው ግን ክፍት አይደለችም በርግጥ የሚፈልጉት ከውጊያው መሸሽን ብቻ ነው ولو دخلت عليهم من أقطارها ثم سئلوا الفتنة لآتوها وما تلبثوا بها إلا يسيرا የጠላት ጦር በከተማዋ በሁለት ዳርቻዋ በኩል በመናፍቃን ላይ ቢገቡባቸውና ወደ ጣዖት አምልኮ ሽርክ እንዲገቡ ቢጠየቁ ጥሪዋን በፍጥነት ይቀበሏታል ወደ ሽርክም በግልጽ ለመግባት በከተማዋ ላይ ጥቂትን ጊዜ በስተቀር አይቆዩባትም ወዲያው ወደ ክህደት ይከረበታሉ ولقد كانوا عاهدوا الله من قبل لا يولون الأدبار وكان عهد الله مسؤولا በርግጥ መናፍቃን ከኸንደቅ ወይንም አህዛብ ጦርነት በፊት ጠላት ከመጣ ወደ ኋላ ላይሸሹ ለአላህ ቃል ኪዳን ገብተው ነበር ያላህም ቃል ኪዳን ያለማክበር ተጠያቂነት አለው قل لن ينفعكم الفرار إن فررتم من الموت أو القتل وإذا لا تمتعون إلا قليلا አንተ ነብይ ሆይ ለመናፍቃን ከጦርነት መሸሹ ምንም አይጠቅማችሁም ከሞትና ከመገደል ብትሸሹ ያኔም በመድራ ዓለም ላይ ጥቂትን ጊዜ በስተቀር አትጠቃቀሙም በላቸው قل من ذا الذي يعصمكم من الله إن أراد بكم سوءا أو أراد بكم رحمة ولا يجدون لهم من دون الله وليا ولا نصيرا አንተ ነብይ ሆይ ለመናፍቃን አላህ በእናንተ ላይ አደጋን ለማድረስ ቢፈልግ ወይንም ጸጋን ማጎናጸፍ ቢፈልግ ማን ነው ካላህ ውሳኔ የሚከለክላችሁ በላቸው መናፍቃን ለነርሱ ካላህ ሌላ ጠባቂም ሆነ ረዳት አያገኙ قد يعلم الله المعوقين منكم والقائلين لإخوانهم هلم إلينا ولا يأتون البأس إلا قليلا ከናንተም ውስጥ ከመልእክተኛው ጋር ጂሃድ እንዳትሳተፉ አሰናካዮችንና ለወንድሞቻቸው ጦርነቱን ትታችሁ ከኛ ጋር ተቀላቀሉ የሚሉትን ያውቃል እንደነዚህ አይነት መናፍቃን ለመመሳሰልና ንፍቅናቸው እንዳይታወቅባቸው ጦርነትን ለመሳተፍ አልፎ አልፎ ጥቂትን ጊዜ በስተቀር አይወጡም أشحة عليكم فإذا جاء الخوف رأيتهم ينظرون إليك تدور أعينهم كالذي يغشى عليه من الموت فإذا ذهب الخوف سلقوكم بألسنة حداد أشحة على الخير
أولئك لم يؤمنوا فأحبط الله أعمالهم وكان ذلك على الله يسيرا መናፍቃን ስለ እስላም ብለው ንብረታቸውን ለመስጠትም ሆነ ህይወታቸውን ለመሰዋት ስለሚሰስቱ በእናንተ በአማኞች ላይ ንፉጎች ናቸው። ጦርነት ተከስቶ ፍርሃት በሚመጣበት ጊዜ እንደነዚያ በእነርሱ ላይ ሞት እንዳጠለለበት ሰው ወደ አንተ እየተቅለሰለሱ አይኖቻቸው ሲዟዟር ታያቸዋለህ። ጦርነቱ አብቅቶ ፍርሃት በሚወገድበት ጊዜ መናፍቃን እናንተ አማኞችን በሾህ ምላሳቸው እየወጉ ያሰቃያቸዋል። በበጎም ነገር ላይ ለመተባበር ንፉጎች ናቸው። እነዚህ መናፍቃን በእስላም ፈጽሞ አያምኑም። አላህም ስራዎቻቸውን አበላሸባቸው። ይህም መናፍቃን ለይስሙላ ቢሆን የሰሩት መልካም ስራ ማበላሸት አላህ ዘንድ ገር ነበርና يحسبون الأحزاب لم يذهبوا وإن يأتي الأحزاب يودوا لو أنهم بادون في الأعراب يسألون عن أنبائكم ولو كانوا فيكم ما قاتلوا إلا قليلا የጠላት ጦር አልአህዛብ በአላህ እርዳታ ሽንፈት ተከናንበው ከፈረጠጡ በኋላ መናፍቃን ለጦርነት ካላቸው ፍራቻ የተነሳ አልአህዛብ አልሄዱም ብለው ይገምታሉ። አልአህዛብ ተመልሶ ቢመጣ እንኳን ከባላገሮቹ ጋር ገጠር ቢሆኑ ይመኛሉ። የናንተንም ዜና በርቀት ይጠይቃሉ። ከናንተ ጋር ቢሆኑም ለናንተ ወግነው ጥቂትን በስተቀር አይዋጉም ነበር። لقد كان لكم في رسول الله أسوة حسنة لمن كان يرجو الله واليوم الآخر وذكر الله كثيرا በምድር ዓለሙም ሆነ በመጪው ዓለም መልካሙን ለማግኘት በአላህ ላይና በመጨረሻው ዓለም ቀን ተስፋ ያደረገና አላህን በብዙ የሚያወሳ በርግጥ ለናንተ የአላህ መልእክተኛን በመልካም ስነ ምግባሩ መመሪያ ማድረግ ይተበከባቸዋል። በርግጥ ማንኛውም ሙስሊም የመልእክተኛውን የአላህ ሰላምና እዝነት ለርሳቸውንና ሱና ማለትም ፈለግ ለመከተል የተወሰኑት በግዴታ ሲሆኑ የተወሰኑት በውዴታ ነው። ولما رأى المؤمنون الأحزاب قالوا هذا ما وعدنا الله ورسوله وصدق الله ورسوله وما زادهم إلا إيمانا وتسليما አማኞችም አልአህዛብ የጠላትን ጦር በሚያዩበት ጊዜ ይህ በጠላት ተፈትኖ ድልን መጎናጸፍ አላህና መልእክተኛው የቀጠሩን ነው። አላህና መልእክተኛውን ሐቅን ተናገሩ ይላሉ። አማኞችም ጠላትን በማየታቸው በአላህ ላይ ያላቸው እምነትና መታዘዝ በስተቀር ሌላ አልጨመረላቸው። من المؤمنين رجال صدقوا ما عاهدوا الله عليه فمنهم من قضى نحبه ومنهم من ينتظر وما بدلوا تبديلا ከአማኞቹም ወንዶቹ ያ ለአላህ የገቡትን ቃል ኪዳን በአላህ መንገድ ላይ በመታገል አረጋግጠዋል። ከነርሱም ውስጥ ቃል ኪዳኑን አረጋግጦ የተሰዋ አለ። ከነርሱም ውስጥ በአቋሙ ጸንቶ በአላህ መንገድ ላይ በመታገል መስዋዕትን የሚጠባበቅ አለ። እንደ መናፍቃንም አቋማቸውን መቀየርን አልቀየሩ። ليجزي الله الصادقين بصدقهم ويعذب المنافقين إن شاء أو يتوب عليهم إن الله كان غفورا رحيما አላህ በሚፈልገው መንገድ ላይ መታገልን ለአማኞች ያዘዘው ለእውነተኞቹ በእውነተኝነታቸው ሰበብ ምንዳል ይመነዳቸው ሲሆን መናፍቃንንም ከፈለገ ሊቀጣ ወይንም ንስሐ ከገቡ ተውበት ካደረጉ ሊምራቸው በማቀድ ነው። በርግጥ አላህ መሐሪ አዛኝ ነው። ورد الله الذين كفروا بغيظهم لم ينالوا خيرا وكفى الله المؤمنين القتال وكان الله قويا عزيزا አላህ እነዛ ከሃዲያንን ወደ መጡበት ከመዲና ዙሪያ ወደ መካ ከነቁጭታቸው መለሳቸው። በምድር ዓለሙም ሆነ በመጪው ዓለም መልካምን አያገኙም። አማኞችም ውጊያውን ሳይሳተፉ በመላእክትና በንፋስ በመታገዛቸው አላህ በቂያቸው ሆነ። አላህም ብርቱ ኃያል ነውና وأنزل الذين ظاهروهم من أهل الكتاب من صياصيهم وقذف في قلوبهم الرعب فريقا تقتلون وتأسرون فريقا እነዚያ ሙስሊሞችን ለማጥቃት የአልአህዛብ ጠላቶችን ያገዟቸው የመጻፉ ባለቤቶች የበኒ ቁረይዛ ጎሳ አይሁዶችን አላህ ከምሽጎቻቸው አውርዶ በልቦቻቸው ውስጥ መርበድበድን ለቀቀባቸው። እናንተ ሙስሊሞች የበኒ ቁረይዛ አይሁዶች ከፊሉን ተዋጊ ወንዶችን ትገላላችሁ፣ ከፊሉንም ሴቶችንና ህፃናትን ትማርካላችሁ። وأورثكم أرضهم وديارهم وأموالهم وأرضا لم تطئوها وكان الله على كل شيء قديرا
እናንተ ሙስሊሞች በመዲና የአይሁዶችን የእርሻ መሬታቸውን፣ መኖሪያ ቤቶቻቸውን፣ ከብትና ሌሎች ንብረቶቻቸውን ያረገጣችኋት መሬትን አላህ አወረሳችሁ። አላህም በሁሉ ነገር ላይ የማስፈጸም ችሎታ አለውና። ያ አዩሀን ነቢዩ ቁል ሊአዝዋጅከ ኢን ኩንቱነ ቱሪድነ አልሐያተ አዱንያ ወዚነተሃ فتعالين أمتعكن وأسرحكن سراحا جميلا አንተ ነብይ ሆይ እነዚያ ተሰባስበው ከአቅምህ በላይ የቤት ወጪ እንዲጨመርላቸው የጠየቁህን ሚስቶችህን የምድር ዓለም ህይወትንና ጌጧን የምትፈልጉ ከሆነ እንደ ፈቺው አቅም ለተፈቺ ሴት የሚሰጣትን ጥቅም አጣቀማችሁና በፍቺ ሳትጎዱ መልካሙን ማሰናበት አሰናብታችኋለሁ በላቸው። ኩንቱን تردن الله ورسوله والدار الآخرة فإن الله أعد للمحسنات منكن أجرا عظيما የመልእክተኛ ባለቤቶች ሆይ ያላህና የመልእክተኛን ውዴታና የመጨረሻዋን አገር ገነት የምትፈልጉ ከሆነ ባላችሁበት የኑሮ ሁኔታ ታግሳችሁ ኑሩ። በእርግጥ አላህ ከናንተ ውስጥ ስራቸውን ላሳመሩት በገነት ትልቅ ምንዳ አዘጋጅቷል። ያ ኒሳ النبي من يأت منكن بفاحشة مبينة يضاعف لها العذاب ضعفين وكان ذلك على الله يسيرا እናንተ የነብዩ ሴቶች ሚስቶች ሆይ ከናንተ ውስጥ ግልጽ የሆነ ጸያፍ ተግባር የምትሰራ የቂያማ ቀን ድርብ የሆነ ቅጣት ይደራረብባታል። ይህም በአጥፊዎች ላይ ቅጣትን መደረብ አላህ ዘንድ ገር ነው። ومن يقنت منكن لله ورسوله وتعمل صالحا نؤتها أجرها مرتين وأعتدنا لها رزقا كريما ከናንተ ከመልእክተኛው ባልተቤቶች ውስጥ አላህና መልእክተኛውን የምትታዘዝ መልካምንም የምትሰራ ምንዳዋን ሁለት ጊዜ እንሰጣታለን። በገነት የከበረ ሲሳይ አዘጋጅተንላታል። يا نساء النبي لستن كأحد من النساء إن اتقيتن فلا تخضعن بالقول فيطمع الذي في قلبه مرض وقلن قولا معروفا የነብዩ ሴቶች ሚስቶች ሆይ አላህን የምትፈሩ ከሆነ እንደማንኛውም ሌላ ሴት አይደላችሁም። ደረጃችሁም ሆነ ምንዳችሁ ከሌሎች ሴቶች ከፍ ያለ ነው። ለጥብቅ ጉዳይ ባዕድ ወንድን ስታናግሩ በንግግር አትቅለስለሱ። በልቡ ውስጥ የንፍቅና ወይም የአጉል ስሜት በሽታ ያለበት ይከጅላልና አግባብ ያለውንም ቆፍጠን ያለውን ንግግር ብቻ ተናገሩ። وقرن في بيوتكن ولا تبرجن تبرج الجاهلية الأولى وأقمنا الصلاة وآتينا الزكاة وأطعنا الله ورسوله إنما يريد الله ليذهب عنكم الرجس أهل البيت ويطهركم تطهيرا እናንተ የነብዩ ባልተቤቶች በቤታችሁ ውስጥ ተረጋጉ። ለጥብቅ ጉዳይ ካልሆነ በስተቀር ከቤታችሁ አትውጡ። ጥብቅ ጉዳይ ገጥማችሁ ከቤት ከወጣችሁ እንደ መጀመሪያው የመሃይምነት ዘመን መጋጌጥን አትጋጌጡ። ሰላትንም ስገዱ፣ ዘካትንም ስጡ፣ አላህና መልእክተኛውንም ታዘዙ። እናንተ የነብዩ ቤተሰቦች ሆይ ስለ ክብራችሁ አደራ የምትባሉት አላህ የሚፈልገው በእናንተ ላይ ርክሰትን ትንሽም ቢሆን ነውርን ሊያስወግድላችሁና ነፍስን ከሚያቆሽሻት ተግባር ሁሉ ፍጹም የሆነውን ማጥራት ሊያጠራችሁ ነው። ወذكرن ما يتلى في بيوتكن من آيات الله والحكمة إن الله كان لطيفا خبيرا እናንተ የነብዩ ባልተቤቶች ሆይ ያ በቤታችሁ ውስጥ የሚነበበውን የአላህ አንቀጾች ቁርአን ጥበብ ማለትም ነብያዊ መልእክት ሱናን አስታውሱ። በእርግጥ አላህ በእናንተ ላይ ፍጹም ሩህሩህ ውስጥ አዋቂ ነው። إن المسلمين والمسلمات والمؤمنين والمؤمنات والقانتين والقانتات والصادقين والصادقات والصابرين والصابرات والخاشعين والخاشعات والمتصدقين والمتصدقات والصائمين والصائمات والحافظين فروجهم والحافظات والذاكرين الله كثيرا والذاكرات أعد الله لهم
مغفرة وأجرا عظيما برغت مسلم ወንዶችና ሙስሊም ሴቶች ምእመናንና ምእመናት አላህና መልእክተኛውን ታዛዥ ወንዶችና ታዛዥ ሴቶች በንግግራቸውም ሆነ በተግባራቸው እውነተኛ ወንዶችና እውነተኛ ሴቶች አላህን ፈሪ ወንዶችና ፈሪ ሴቶች መጽዋቾች ወንዶችና መጽዋች ሴቶች ጿሚ ወንዶችና ጿሚ ሴቶች ብልቶቻቸውን ጠባቂ ወንዶችና ጠባቂ ሴቶች አላህን በብዛት የሚያወድሱ ወንዶችና የሚያወድሱ ሴቶች ለጥፋታቸው ምህረትና ትልቁን ምንዳ ጀነትን አዘጋጀንላቸው وما كان لمؤمن ولا مؤمنة إذا قضى الله ورسوله أمرا أن يكون لهم الخيرة من أمرهم ومن يعص الله ورسوله فقد ضل ضلالا مبينا ለምእመናንም ሆነ ለምእመናት አላህና መልእክተኛው አንድን ነገር ከፈረዱ ለነርሱ ለአማኞች ከተፈረደላቸው ነገር ውጪ ሌላ ምርጫ ሊኖራቸው አይገባም አላህና መልእክተኛውን በመቃረን የሚያምጽ በርግጥ ግልጽ ጥመትን ተጣመመ وإذ تقول للذي أنعم الله عليه وأنعمت عليه أمسك عليك زوجك واتق الله وتخفي في نفسك ما الله مبديه وتخشى الناس والله أحق أن تخشاه فلما قضى زيد منها وطرا زوجناكها لكي لا يكون على المؤمنين حرج في أزواج أدعيائهم إذا قضوا منهن وطرا وكان أمر الله مفعولا أنت نبي هوي لزي أسلمنا بمستات الله بقو يوال اللتننا أنتنم نسعى بموطات بقو يوال كلتن يمادقو لجهن زيدن مستون زينب تفتا لأنت لنبي اندم التدار الله ياساوكه زيدم زينبن لفتا يوسنا أنت نبي جن يمادقو لجون مست ستفتا أقبا تبلو بمنافق أن آف اندات تقبا بمفرات لزيد مستهن ياز الله انفرا بمالت الله يقلس اللهن قدا بنفسه وست تدبك عليه የሰውንም አፍ ትፈራለህ አላህን ይበልጥ ልትፈራው ይገባል ዘይድም እርሷ ዘይነብ የትልቅ ቤተሰብ ልጅ በመሆኗ ስላልመጠናት ለመፍታት ወስኖ የፍቺውን ጉዳይ ባጠናቀቀ ጊዜ በአማኞች ዘንድ የማደጎ ልጅ ሚስቶች የፍቺ ጉዳያቸውን ካጠናቀቁ በኋላ ማግባት ምንም ችግር እንደሌለው ለማሳወቅ ላንተ ለነብይ የተፈታችውን ዘይነብ ቢንት ጀህሽን ዳርንልህ برغتم يا الله تزاز تفصامي نبرنا ما كان على النبي من حرج فيما فرض الله له سنة الله في الذين خلوا من قبل وكان أمر الله قدرا مقدورا الله لرسو يوسنلتن فرد بمقبلو بنبي لاي منم ችግር የለበትም ይህ የአላህ ውሳኔ ፈለግ እነዚያም በፊት ያለፉት ነቢያቶች ተመሳሳዩን ፍርድ አስተናግደዋል ያላህም ትእዛዝ ውሳኔው መከሰቱ የማይቀር ነውና الذين يبلغون رسالات الله ويخشونه ولا يخشون أحدا إلا الله وكفى بالله حسيبا እነዚያ የአላህን መልእክት የሚያስተላልፉ ነቢያት አላህን ይፈሩታል ያላህንም ውሳኔ ለማስፈጸምና ለመፈጸም ካላህ በስተቀር ማንንም አይፈሩ የሰዎች ስራም ሆነ ምንዳውን መተሳሰቡ በአላህ በቃ ما كان محمد أبا أحد من رجالكم ولكن رسول الله وخاتم النبيين وكان الله بكل شيء عليما ነብዩ መሐመድ ከወንዶች የማንም አባት አልነበረም ነገር ግን የአላህ መልእክተኛና የነቢያቶች መደምደሚያ ነው እስከ ዓለም ፍጻሜ ድረስ በመድራ ዓለም ላይ ምንም ነብይ አይላክ አላህም በሁሉም ነገር ላይ አዋቂ ነውና يا أيها الذين آمنوا اذكروا الله ذكرا كثيرا እናንተ በአላህ ብቸኛ ተመላኪነትና በመልእክተኛው በእስላም ያመናችሁ ሆይ አላህም በልባችሁ በአንደበታችሁና በተግባራችሁ ብዙ ማውሳትን አውሱት وسبحوه بكرة وأصيلا አላህ ከሽንፈትና ከጉድለት የራቀ መሆኑን በመመስከር በጧትና በማታ አጥሩት አወድሱት والذي يصلي عليكم وملائكته ليخرجكم من الظلمات إلى النور وكان بالمؤمنين رحيما يا رسول الله እና መልእክተኞቹ ከጨለማ ወደ ክህደት ወደ ብርሃን እስላም ሊያወጧችሁ አላህ በእናንተ ላይ እዝነትን ያወርዳል መላእክቶችም ለአማኞች አላህን ምህረት ይጠይቃሉ በርግጥ አላህ በአማኞች ላይ አዛኝ ነውና تحيتهم يوم يلقونه سلام وأعد لهم أجرا كريما አማኞችም በገነት አላህን በሚገናኙበት ቀን የክብር ሰላምታ ለውጣቸው ባላህና በመልእክተኞች ሰላም መባባል ሲሆን አላህም ለአማኞች በገነት የከበረ ምንዳን አዘጋጀላቸው يا أيها
أيها النبي إنا أرسلناك شاهدا ومبشرا ونذيرا አንተ ነብይ ሆይ እኛ ለህዝቦችህ የኢስላም መልእክትን ለማድረስህ ምስካሪ ለአማኞች የአላህ እዝነትና ገነት እንደሚያገኙ አብሳሪ ከሃዲያንን ወንጀለኞችን ከእሳት አስጠንቃቂ አድርገን ላክነ ወዳዒየን ኢለላህ ቢኢዝኒሂ ወሲራጀን ሙኒራ አንተ ነብይ ሆይ በአላህ በፈቃዱ ወደ አላህ ብቸኛ ተመላኪነት ተጣሪና ወደ ቀጥተኛው የሃይማኖት መንገድ መመራት ለሚፈልግ እንደ አብሪ ፋኖስ አደረግነ ወበሽሪል ሙእሚኒነ ቢአነ ለሁም ሚነላሂ ፈድለን ከቢራ አንተ ነብይ ሆይ እስላማዊ ጥሪህን ለተቀበሉ አማኞች ለነርሱ ከአላህ ዘንድ የሆነ ትልቅ ትሩፋት ማለትም ምህረትና ገነት እንደሚኖራቸው አብስር ወላ ቱጢዕል ካፊሪነ ወልሙናፊቂነ ወደዕ አዛሁም ወተወከል ዐለላህ ወከፋ ቢላሂ ወኪላ አንተ ነብይ ሆይ የእስላምን መመሪያ ሸሪዓን የሚቃወም ከሆነ ምንም አይነት ሐሳብ ያመጡም ከሃዲያንን መናፍቃንን አትታዘዛቸው በከሃዲያን ጉዳይ ምን ማድረግ እንደሚገባ አላህ እስከሚያሳውቅህ ድረስ ረብሻቸውን ችላ ብለህ ተወው በአላህም ላይ ተመካ መመካትም በአላህ በቃ ያ أيها الذين آمنوا إذا نكحتم المؤمنات ثم طلقتموهن من قبل أن تمسوهن فما لكم عليهن من عدة تعتدونها فمتعوهن وسرحوهن سراحا جميلا እናንተ በአላህ ብቸኛ ተመላኪነትና በመልእክተኛው በእስላም ያመናችሁ ሆይ ሙእመናትን ካገባችሁና ከዚያ ምንም ሳትነኳቸው ከፈታችኋቸው ከነርሱ ላይ የምትቆጥሩት ኢዳህ የለባቸው ማለትም ሚስት ለመፍታት 3 ኢዳን መቁጠር ግዴታ ነው አንድ ኢዳህ ማለት አንድ ጊዜ ከወር አበባ ሲጠሩ ነው ስትፈቷቸውም ቅስማቸው እንዳይሰበር እንዳቅማቸው አጣቅሟቸው መልካሙንም ማሰናበት አሰናብቷቸው ያ أيها النبي إنا أحللنا لك أزواجك اللاتي آتيت أجورهن وما ملكت يمينك مما أفاء الله عليك وبنات عمك وبنات عماتك وبنات خالك وبنات خالاتك اللاتي هاجرن معك وامرأة مؤمنة إن وهبت نفسها للنبي إن أراد النبي أن يستنكحها خالصة لك من دون المؤمنين قد علمنا ما فرضنا عليهم في أزواجهم وما ملكت أيمانهم لكي لا يكون عليك حرج وكان الله غفورا رحيما አንተ ነብይ ሆይ እኛ ለአላህ እነዛ የጋብቻ ጥሎሽ ክፍያቸውን የሰጣቸው ሚስቶችህን እንድታገባ ፈቀድንልህ በምርኮም በቁጥጥር ስር ያሉትን አላህ ለአንተ የሰጠህን ወደ አንተ የመለሰልህን ጸጋ እንደ ሰፊያ ጁዌሪያ አይነት ሴቶችን ለጋብቻ ፈቀድንልህ ካንተ ጋር ከተሰደዱት ውስጥ በአባት በኩል ያጎት ሴት ልጆችና ያክስት ሴት ልጆችን በእናት በኩል ያጎት ሴት ልጆችና ያክስት ሴት ልጆችን ለጋብቻ ፈቀድንልህ አማኝም ሴት ራሷን ለመዳር ለነብይ ከሰጠችና ነብዩ ለጋብቻ ከፈለጋ እንዲያገባት ለአማኞች ሲቀር ላንተ ብቻ ተፈቀደልህ አንዲት ሴት ለነብዩ በስተቀር ለሌላ አማኝ ራሷን መዳር አትችልም በርግጥ በአማኞች በእነሱ ላይ በሚስቶቻቸውና በባርነት በእጆቻቸው በያዛቸው ሴቶች ላይ የደነገግንባቸውን የጋብቻ ህግ አውቀናል ይሄውም አማኞች ከ4 በላይ ማግባት ያለ ቤተሰብ ተጠሪነት ማግባት ያለ ምስካሪ ማግባት ያለ ጥሎሽ ማግባት አይፈቀድላቸውም ላንተ ለነብይ ግን ከነዚህ ህግጋቶች ውጪ ጋብቻ የተፈቀደው የጋብቻ ጣጣ ባንተ ላይ ችግር እንዳይሆን ነው ترجي من تشاء منهن وتؤوي إليك من تشاء ومن ابتغيت ممن عزلت فلا جناح عليك ذلك أدنى أن تقر أعينهن ولا يحزن ويرضين بما آتيتهن كلهن والله يعلم ما في قلوبكم وكان الله عليما حليما
አንተ ነብይ ሆይ ከሚስቶች ከነርሱ ውስጥ የፈለካትን መዘግየት የፈለካትንም ላልተወሰነ ጊዜ ወደ አንተ ማስጠጋት መቆየት ትችላለህ ከሚስቶችህም ጋራ ማደር በእኩል ሳይሆን በማበላለጥ እንደፈለክ ብታከፋፍል በአንተ ላይ ምንም ችግር የለብህም መልእክተኛው ሚስቶቹ ጋር የመቆየት ክፍፍሉ ምንም እንኳን የተዛባ ቢሆንም ለመልእክተኛው እንዲመቸውና ያላህን ፍርድ ስለሆነ ሚስቶች አይኖቻቸው እንዲረጋጉና እንዳያዝኑ ያደርጋቸዋል ሁሉም በተሰጣቸው ክፍፍል ወደው ይቀበሉታል አላህም በልቦቻቸው ውስጥ ያለውን ያውቃል አላህም አዋቂ ታጋሽ ነው لا يحل لك النساء من بعد ولا أن تبدل بهن من أزواج ولو أعجبك حسنهن إلا ما ملكت يمينك وكان الله على كل شيء رقيبا አንተ ነብይ ሆይ በባርነቱም ሆነ በምርኮ በእጆች ስር ያሉትን ሴቶች በስተቀረ ከዘጠኙ ሚስቶችህ በኋላ ሴት ሌላ ሚስት ማግባት አይፈቀድልህም የሌሎች ሴቶች ቁንጅና ቢያስደንቅህም በሚስቶችህ ልትቀይርባቸው አይገባህም አላህ በሁሉም ነገር ላይ ተቆጣጣሪ ነውና يا أيها الذين آمنوا لا تدخلوا بيوت النبي إلا أن يؤذن لكم إلى طعام غير ناظرين إناه ولكن إذا دعيتم فادخلوا فإذا طعمتم فانتشروا ولا مستأنسين لحديث إن ذلكم كان يؤذي النبي فيستحيي منكم والله لا يستحيي من الحق وإذا سألتموهن متاعا فاسألوهن من وراء حجاب ذلكم أطهر لقلوبكم وقلوبهن وما كان لكم أن تؤذوا رسول الله ولا أن تنكحوا أزواجه من بعده أبدا إن ذلكم كان عند الله عظيما እናንተ ያመናችሁ ሆይ ለምግብ ካልተፈቀደላችሁ በስተቀር የነብዩ ቤቶች ውስጥ አትግቡ የነብዩ ቤቶችም ውስጥ በጊዜ ገብታችሁ ገበታ የሚቀርብበትን ጊዜ ተጠባባቂ አትሆኑ ነገር ግን በተጠራችሁ ጊዜ ግቡ ከበላችሁም በኋላ ተበተኑ ለወሬ አውጊዎች ሆናችሁ የነብዩ ቤቶች ውስጥ አትቀመጡ በእርግጥ ይህ ሁኔታችሁ ነብዩን ይረብሻል ነብዩ ውጡ እንዳይላችሁ እናንተን ያፍራል አላህም ግን በሐቅ ጉዳይ ላይ አያፍርም የነብዩ ሚስቶችም ዕቃ ለመዋስ በጠየቀቻችሁ ጊዜ ከግርዶሽ ኋላ ሆናችሁ ጠይቋቸው ይህም ሁኔታችሁ ለልቦናችሁ ለነብዩ ሚስቶች ልቦች የጸዳ አኳኋን ነው ለእናንተ አማኞች ያላህን መልእክተኛ ልትረብሹም ሆነ ከርሱ ሞት በኋላ ምን ጊዜም ቢሆን ሚስቶቹን ልታገቡ አይገባችሁ ይህ ከነብዩ ሞት በኋላ ሚስቶችን ማግባት አላህ ዘንድ ትልቅ ወንጀል ነው إن تبدوا شيئا أو تخفوه فإن الله كان بكل شيء عليما ከነብዩ ሞት በኋላ ሚስቶችን ለማግባት ጥቂትን እንኳን ከጅላችሁ ክጃሎታችሁን ግልጽ ብታደርጉትም ሆነ ብትደብቁት በእርግጥ አላህ በሁሉም ነገር ላይ አዋቂ ነው እንደየስራችሁም ይተሳሰባችኋል لا جناح عليهن في آبائهن ولا أبنائهن ولا إخوانهن ولا أبناء إخوانهن ولا أبناء أخواتهن ولا نسائهن ولا ما ملكت أيمانهن واتقين الله إن الله كان على كل شيء شهيدا አማኝ ሴቶች ለአባቶቻቸው ለልጆቻቸው ለወንድሞቻቸው ልጆች ለእህቶቻቸው ልጆች ለሴት ልጆች ጓደኞቻቸው እጆቻቸው ስር ባሉ አገልጋዮች በአጠቃላይ በተዘረዘሩት ሰዎች ፊታችሁን ብትገልጹ በእናንተ ላይ ምንም ችግር የለም እናንተ አማኝ ሴቶች አላህን ፍሩ በእርግጥ አላህ በሁሉም ነገር ላይ ተመልካች ነው إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما በእርግጥ አላህና መላእክቶች በነብዩ ላይ የአላህ እዝነት ሰላምታን ያወርዳሉ እናንተ ያመናችሁ ሆይ በእርሱ በነብዩ ላይ የአላህ እዝነት ሰላምታን አወርዱ ከሁሉም መጥፎ በአላህ እንዲጠበቅም የከበረ ሰላምታን ሰላም በሉ إن الذين يؤذون الله ورسوله لعنهم الله في الدنيا والآخرة
وأعد لهم عذابا مهينا እነዚያ በአላህ አምልኮ የሚያሻርኩና መልእክተኛውን በመቃወም አላህና መልእክተኛውን የሚያስከፉ አላህ በምድር ዓለምም ሆነ በመጪው ዓለም ረገማቸው በገሃነምም አዋራጅ ቅጣት አዘጋጀላቸው والذين يؤذون المؤمنين والمؤمنات بغير ما اكتسبوا فقد احتملوا بهتانا وإثما مبينا እነዚያ ምንም ባልሰሩት ወንጀል ምእመናንንና ምእመናትን በቃላትም ሆነ በተግባር የሚያሰቃዩ በርግጥ ቅጥፈትንና ግልጽ ወንጀልን ተሸከሙ يا أيها النبي قل لأزواجك وبناتك ونساء المؤمنين يدنين عليهن من جلابيبهن ذلك أدنى أن يعرفن فلا يؤذين وكان الله غفورا رحيما አንተ ነብይ ሆይ ለሚስቶችህ ለሴት ልጆችህና ለአማኝ ሴቶች ክንብንባቸውን ከራሳቸው ጀምሮ ሙሉ ሰውነታቸው ላይ እንዲለቁት ንገራቸው ይህም በሰፊ ጅልባብ ክንብንብ ሙሉ ሰውነታቸው መሸፈናቸው በጨዋነታቸው እንዲታወቁ የቀረበ ድርጊት ሲሆን በባለጌዎችም አይተነኮሱም አላህ መሐሪና አዛኝ ነው لئن لم ينتهي المنافقون والذين في قلوبهم مرض والمرجفون في المدينة لنغرينك بهم ثم لا يجاورونك فيها إلا قليلا منافقانና እነዚያ የጾታ ትንኮሳሱስ በሽታ ያለባቸውና መዲና ውስጥ ጸረ እስላም ሆነው ወሬ የሚያቀባብሉ ከተንኮላቸው የማይታቀቡ ከሆነ አንተን በእነርሱ ላይ የበላይ እናደርግህና ከዚያም ካጠገብህ ስለሚባረሩ በመዲና ከተማ በርሷ ውስጥ ጥቂትን ጊዜ በስተቀረ አይጎራበቱም ملعونين أينما ثقفوا أخذوا وقتلوا تقتيلا منافقان ንፍቅናቸውን የማያቆሙ ከሆነ የተረገሙ ሆነው ምርኮኞች ሆነው ታስረው ተወስደው የማይቀረውን መገደል ይገደላሉ سنة الله في الذين خلوا من قبل ولن تجد لسنة الله تبديلا ይህ መናፍቃንን ማሰርና መግደል እነዚያ ያለፉት ህዝቦች ያለፉበት የአላህ ህግ ሲሆን አንተ ነብይ ሆይ ለአላህም ህግ ቅያሪን አታገኝለትም يسألك الناس عن الساعة قل إنما علمها عند الله وما يدريك لعل الساعة تكون قريبا አንተ መልእክተኛ ሆይ ሰዎች በማስተባበል ስለ ዓለም ፍጻሜ የመከሰቻዋ ሰዓቷን ይጠይቁሃል የዓለም ፍጻሜ የመከሰቻዋ ጊዜ ዕውቀቱ ያለው አላህ ዘንድ ብቻ ነው በላቸው ምን ያሳውቀሃል የዓለም ፍጻሜ መከሰቻዋ ሰዓቷ ቅርብ ትሆን ይሆናል إن الله لعن الكافرين وأعد لهم سعيرا በርግጥ አላህ ከሃዲያንን ከጸጋው በማባረር ተራገመ በከሃዲያንም ተቀጣጣይ እሳትን አዘጋጀላቸው خالدين فيها أبدا لا يجدون وليا ولا نصيرا ከሃዲያንም በገሃነም በውስጣ ምን ጊዜም ዘውታሪ ሲሆኑ ከእሳት የሚያድናቸው ጠባቂም ሆነ ከእሳት የሚያወጣቸው ረዳት አያገኙ يوم تقلب وجوههم في النار يقولون يا ليتنا أطعنا الله وأطعنا الرسول በከሃዲያን በገሃነም እሳት ውስጥ ፊቶቻቸው በሚገለባበጡበት ጊዜ በከፍተኛ ጸጸት በምን እድላችን አላህን በታዘዝንና መልእክተኛውን በታዘዝን ይላሉ وقالوا ربنا إنا أطعنا سادتنا وكبراءنا فأضلونا السبيلا ከሃዲያንም በመጨረሻው ዓለም ጌታችን አላህ ሆይ እኛ በምድር ዓለም አለቆቻችንንና ታላላቆቻችንን መሪዎቻችንን ታዘዝናቸው ከቀጥተኛው መንገድም አጣመሙን ይላሉ ربنا آتهم ضعفين من العذاب والعنهم لعنا كبيرا የጠመሙትም ከሃዲያን ጌታችን አላህ ሆይ ያጠመሙን ከሃዲያን ከቅጣት ድርብን ስጣቸው ትልቁንም እርግማን እርገማቸው ይላሉ يا أيها الذين آمنوا لا تكونوا كالذين آذوا موسى فبرأه الله مما قالوا وكان عند الله وجيها እናንተ በአላህ ብቸኛ ተመላኪነትና በመልእክተኛው ያመናችሁ ሆይ መልእክተኛችሁን በተግባርም ሆነ በመጥፎ ቃል በማሰቃየት እንደነዚያ ነብዩ ሙሳን እንዳሰቃዩት ከሃዲያን እስራኤላውያን ቢጤ አትሁኑ ነብዩ ሙሳንም ከሃዲያን ከሚያስወሩበት የአካል ነውር ምንም የአካል ነውር እንደሌለበት በማሳወቅ አላህ ነፃ አደረገው ነብዩ ሙሳም አላህ ዘንድ በክብሩ ከባድ ሰው ነበር يا أيها الذين آمنوا اتقوا الله وقولوا قولا سديدا
እናንተ በአላህ ብቸኛ ተመላኪነትና በመልእክተኛው ያመናችሁ ሆይ አላህን ፍሩት፣ ትክክለኛውንም በሸሪዓ በአላህ ሕግ የታነጸ ንግግርን ተናገሩ። يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما አላህ ስራዎቻችሁን ያሳምርላችኋል፣ ለእናንተም ወንጀሎቻችሁን ይምራል። አላህና መልእክተኛውን የሚታዘዝ ሰው ከጀሃነም እሳት ተርፎ ገነት በመግባት ትልቁን ድል ይጎናጸፋል። إنا عرضنا الأمانة على السماوات والأرض والجبال فأبين أن يحملنها وأشفقن منها وحملها الإنسان إنه كان ظلوما جهولا እኛ ትእዛዛችንን የመፈጸም አደራ ለሰማያትና ለምድር ለተራራዎች አቀረብን። አደራዋንም መሸከም እምቢ አሉ፣ እርሷንም አደራዋን መሸከም ፈሩ። የሰው ልጅ ግን የአላህን ትእዛዝ የመፈጸም አደራ ተሸከመ። እርግጥ እሱ አብዛኛው የሰው ልጅ የአላህን ትእዛዛት ባለማክበር ራሱን በዳይ፣ የሚደርስበትንም ቅጣት አላዋቂ ነው። ليعذب الله المنافقين والمنافقات والمشركين والمشركات ويتوب الله على المؤمنين والمؤمنات وكان الله غفورا رحيما አላህም የሰውን ልጅ አደራን ያሸከመው እንቢተኛ የሆኑትን መናፍቃንና መናፍቃትን በአላህ አምልኮ አጋሪያንና አጋሪያትን ሊቀጣና ከወንጀላቸው የሚመለሱትን ምእመናንና ምእመናትን ሊምራቸው ነው። አላህ መሐሪ አዛኝ ነውና። በአላህ ፈቃድና እርዳታ የሱረቱ አል-አሕዛብ የቁርአንና የፍቺው ትርጉም በዚህ ይጠናቀቃል። አላህ ምስጋና ይገባው።